የሰው ልጅ ሁሉ ምድራዊ ቆይታ እጅግ በጣም አጭር ነው። ለምሳሌ አንድ እድሜው 120 ወይም ከዛ በላይ የሆነን ሰው አግኝታችሁ እንዴት ነው እድሜ ጠገብኩ ወይ ብትሉት ምላሹ አይ መጥገብ አንድ ቀን የኖርኩ አይመስለኝም ነው። ብዙ ሰዎችን በእድሜ የገፉ ሰዎችን አናግሬ ያገኘሁት መልስም ይሄ ነው። ለምሳሌ በአንድ ወቅት የዛሬ 15 ዓመት አካባቢ በእድሜ በጣም የገፉ ሰውዬ ሀረማያ አካባቢ ነው ደረስኩባቸውና ከኋላቸው አሰላሙ አለይኩም አቦ አልኳቸው። ወአለይኩም ሰላም ጉርባኺ ያሉኝ። አንገታቸውን ራሱ መዞር አይችልም፣ ቀስ ያሉ ነው የሚሄዱት እና ኦሮምኛ ነው የሚችሉት። ዱባ ከሚ እድሜው ስንት ይሆናል አልኳቸው። አየኔ ልጅ ያ ጉርባኺ ዘመነ ጣሊያን ደርደረ ለማዳለይቲ እንጅራ አማ ኡምሪን የህዱ አሉ። አሃ እድሜ በጣም ረጅም ነው። በጣሊያን ጊዜ 2 ጎረምሳ ልጅ ያለው ነው። ታዲያ እንዴት ነው አሁን ዓለምን መኖርን ጠገቡ ሆይ አልኳቸው። አይ መጥገብ አሉ። ከበሬ ደጃፍ መደቤ ድረስ ሄድኩ፣ የምተኛበት መደብ ድረስ ሄድኩ አይመስለኝም የሚል መልስ ነው የሰጡኝ። ይሄ ማለት እንግዲህ 100 በላይ ኖረዋል፣ ነገር ግን አንድ ደቂቃም ያህል አልቆጠሯትም። ይሄ ለምን ይመስላችኋል? የሰው ልጅ ዘላለማዊ ሆኖ ነበር የተፈጠረው። እንደምታውቁት አዳምን ሲፈጥረው ለዘላለም በኤደን ገነት ያለ ጭንቀት፣ ያለ ክፋት፣ ያለ አሁን የምናየው አይነት የተወሳሰበ የሰው ልጅ ምቀኝነት፣ የሰው ልጅ ክፋት የሌለበት ዓለም በደስታ ለዘላለም እንዲኖር በማድረጉ ነበር። ነገር ግን ቃሉን ባለመጠበቁ ያ ተሰረዘና አፈር ነህ ወደ አፈር ትመለሳለህ የሚለው ምላሽ ተሰጠው ከፈጣሪ። ስለዚህ ያ ዘላለም የመኖር ፍላጎት ወይም መኖራችን 100ም 150ም 200ም ቢሆን አጭር መሆኑ የመጣው ዘላለማዊነት ልባችን ውስጥ በመግባቱ ነው። ታዲያ ይሄንን የሚሽረው አምላክ ብቻ በመሆኑ ሰው እስካለ ድረስ በፍጹም ሰላም ይሄንን አጭር የፍየል ጭራ የምታህል እድሜውን ተከባብሮ በፍጹም ሰላም ነው መኖር ያለበት። በፍጹም ፍቅር ነው መኖር ያለበት። ሰላም ማለት መከባበር ማለት ነው። ሰላም ማለት ደግነት ማለት ነው። ሰላም ማለት በማይለዋወጥ ቋሚ ባህሪ ሰዎችን መውደድ፣ መከባበር፣ ከትዕቢት ነፃ መሆን ማለት ነው። በዚህ አይነት መኖር ሲገባው የሰው ልጅችን አጭር ዘመኑን በመጋደል በእስር ቤት በተለያየ መከራና ስቃይ ውስጥ ማሳለፍ የለበትም። የውስጣችን ስቃይ ይበቃል። ሌላውን በፍቅር መኖርና በፍጹም ሰላም መጨረስ ነው ያለበት።